ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? እንደምን አላችሁ? ሰላም ብያለሁኝ። እንግዲህ ይመቻችሁ ሁላችሁም በያላችሁበት ይሄን ቪዲዮ ላይክ በማድረግ ጀምሩት። ዛሬ እንግዲህ የምናየው ዱባይ ላይ የአፉታ ጊዜ ወጥቷል ወይም የምህረት ጊዜ የሚባለው በየ5 አመቱ የሚመጣው የምህረት አዋጅ ወይም ቪዛችሁን በይቅርታ ወይም ቪዛችሁን በነፃ የምታወጡበት ታይም ተከፍቷል እየተባለ ብዙዎቻችሁ የምህረት አዋጅ ወጥቷል እየተባለ እየሰማችሁ አይደለምና ይሄን ቪዲዮ ሼር ኮፒ ሊንክ ያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። እንግዲህ ወደ መረጃው ስቀጥልላችሁ የመጀመሪያው ከማዳም ቤት ለወጣን ሰዎች በኮንስትራክሽን ስንሰራ ለነበረን ሰዎች ከማዳም ቤት ደግሞ ወተን የራሳችንን ስራ እየሰራን በመሃል ላይ ቪዛችን የተቃጠለብን ሰዎች ቃራማ ውስጥ ለገባን ሰዎች ኮንስትራክሽን ላይ ገብተን ስራ ለተባረርን ወይም ራሳችን ወተን ላላስተካከልም ቪዛ በቃራማ ውስጥ ወይም ካንሰሌሽን ሳንቀበል ውጭ ላይ ለምንኖር ሰዎች ይሆናል ወይ ለምትሉኝ ጥያቄ መልስ በዚህ ቪዲዮ ይዤላችሁ መጥቻለሁ። የመጀመሪያው እንግዲህ ለናንተ አሁን ለጠቀስኩላችሁ ከማዳም ቤት ለተባረራችሁ ከማዳም ቤት ለወጣችሁ ከኮንስትራክሽን ቤት ለወጣችሁ ወይም ኮንስትራክሽን ራሳችሁ አንሰራም ብላችሁ ቪዛችሁን ካንሰል አደረጋችሁ በመሃል ላይ ከቪዛ ለተባረራችሁ ሰዎች ይሄ ለናንተ በጣም የሚያሳዝን ዜና ነው ያለኝ። እንግዲህ ለናንተ አልተፈቀደም ማለት ነው። ለናንተ ደግሞ እንዲፈቀድ በጣም ሁላችን እንጸልያለን። ይሄ ቪዛ የተፈቀደው ወይም ይሄ የምህረት አዋጅ የተፈቀደው ለጥቂት የቪዛ ነው። ይሄ የሚሆነው ምክንያት የመጀመሪያ በዚህ ጦርነት እንደምታስታውሱት ጦርነት በኃይለኛው ጦርነት ጊዜ ከኢትዮጵያ ፕሌን ዝግ ነው የሚባልበት ታይም ለምሳሌ ከኢትዮጵያ ለቪዚት መጥቶ እዚህ ወይም በሌላ ነገር መጥቶ ከዛ ወደ ኢትዮጵያ መመለስ ባለበት ታይም ሳይመለስ ቀርቶ በፕሌን ወይም በጦርነቱ አማካኝነት ሳይመለስ ለቀረ ሰው ነው። ይሄ ማለት ለፓኪስታን ለኢትዮጵያ ለሁሉም ወጥቷል። ግን እናንተ አሁን ለናንተ አይሆናችሁም ማለት ነው። ምክንያቱም ይሄ የተወሰነው ለነዚህ የቪዛ ስተስ ብቻ ማዳም ቤት ለተባረራችሁ በኮንስትራክሽን ምክንያት በሌላ መንገድ ካንስል ላደረጓችሁ ቪዛችሁ ለማይታወቅ ልጆች ዝም ብላችሁ እዚህ ሀገር ለምትኖሩ ዝም ብላችሁ ላላችሁ ልጆች እንግዲህ በቅርቡ የምህረት አዋጅ ይመጣል ብዬ ተስፋ አረጋለሁ እና ደግሞ ተስፋ እንዳትቆርጡ ጎበዝ ሰራተኛ ሆናችሁ ስራችሁን ስሩ። ምንም ኢንቴንሽን ውስጥ ሳትገቡ ጎበዙን። እንግዲህ የምህረት አዋጅ እንግዲህ አዝማሚያ ነው። እንግዲህ ለናንተም ብዙ የቪዛ ስተሱ ታይቶ ብዙ እዚህ ሀገር ላይ ራናዊ ሲበዛ እንግዲህ የምህረት አዋጁም ቶሎ እንደሚመጣ ይታወቃልና ይሄ ማለት እንግዲህ ለናንተ አሁን መልካም እድል ነው። በቅርቡ የቪዛ ለናንተም የአፉታ ነገር ይወጣል ማለት ነው። ስለዚህ ይሄንን ቪዲዮ ሼር ኮፒ ሊንክ ያደርጋችሁ አዳዲስ የዱባይ መረጃ ወይ የሳውዲ መረጃ የአረብ ሀገር መረጃም ካለ ለናንተ የሚጠቅም ከሆነ ቶሎ ቀንጨብ እያረኩ አመጣና መረጃውን ቶሎ ያረጋችሁ ሳልፋችሁ እናንተም ሁሉ ነገር ታስተካክላላችሁ ማለት ነው። ይሄንን የዩቲዩብ ቻናል አዲስም ስለሆነ ሰብስክራይብ ያደርጋችሁ አበረታቱ እና ለማንኛውም መልካምነት አይከፈልበትም። ይሄ ቪዲዮ የቀረበላችሁ በእናንተ ስፖንሰርነት ነው። በእናንተ ፍቅር ተደግሶ ተጠንዝዞ የቀረበላችሁ ቪዲዮ ነው። ይሄን ላይክ ሰብስክራይብ ያደርጋችሁ ቤተሰባችሁን ሁኑ ማለት ነው። ሁላችሁንም ወዳችኋለሁ። ይመቻችሁ። The UAE announced today it will provide a 30-day grace period to allow people unable to leave the country because of exceptional circumstances to settle their visa status or exit without facing fines. The Federal Authority for Identity, Citizenship, Customs and Port Security introduced an overstay fine amnesty in March after the circumstances which led to travel disruptions. The exceptions or the exemptions apply to those who enter the UAE on visit or tourist visas, holders of exit permits and residents who cancelled their residency visa. The ICP said the grace period was introduced on June 10th and would remain in place until July 9th. The decision gives people who were affected by the conflict enough time to comply with the UAE's residency and visit visa rules.